የስኳር ህመምን በአመጋገብና በሰውነት እንቅስቃሴ ብቻ መከላከል እንደሚቻል ያውቃሉ? ሰላም፣ ዶክተር ኢዮብ እባላለሁ። በፎኔክስ ሆስፒታል የውስጥ ደዌ ስፔሻሊስት እንዲሁም ረዳት ፕሮፌሰር ነኝ። የስኳር ህመም በሁለት ይከፈላል። በዋናነት ታይፕ 1 እና ታይፕ 2 በሚባል ወይ ደግሞ አይነት 1 እና አይነት 2 ብለን የምንከፍለው ይሆናል። አይነት 1 ከ20 እስከ 30%፣ አይነት 2 ደግሞ ከ70 እስከ 80% የስኳር ይዘትን ኢፒዲሞሎጂ ያካትታሉ። አይነት 1 የስኳር ህመም የሚከሰተው በሰውነታችን ውስጥ የኢንሱሊን መጠን በከፊል ወይ ደግሞ በሙሉ የመጥፋት ወይ ደግሞ ቶታሊ አብሰንስ ኦፍ ኢንሱሊን የምንለው አይነት ሲሆን፣ አይነት 2 የስኳር ህመም ኢንሱሊን ሰውነት ውስጥ አለ፣ ደም ውስጥም አለ፣ ግን በትክክል ተግባሩ መስራት በማይችልበት ሁኔታ የግሉኮስ ተቀባይ ሴሎችን መክፈት በማይችልበት ሁኔታ ውስጥ ሲሆን ነው። በአብዛኛው ወደ ጤና ተቋማት የሚሄዱ ታካሚዎች አብዛኞቹ አይነት 2 የስኳር ህመም ሲኖራቸው እነዚህ በአብዛኞቹ መከላከል በሚቻል ግን ተግባራዊ በማይደረጉ ምክንያቶች የሚነሱ ናቸው። ዋናው የሰውነት ውፍረት መጨመር ደግሞ የሰውነት ስብ መጨመር ሲሆን፣ ሁለተኛ ደግሞ በቂ እንቅስቃሴ ካለማድረግ ጋር የተያያዘ ነው የሚሆነው። በአሜሪካን የስኳር ህመም አሶሲዬሽን እና በአሜሪካን ካርዲያክ የልብ ተቋም ሪኮመንድ የሚደረግ በሳምንት ውስጥ 150 ደቂቃ በመሄድ ወይ ደግሞ መጠነኛ እንቅስቃሴ በመስራት በሲግኒፊካንት በሚባል መልኩ የሰውነት ስኳርን ማውረድ ይቻላል። ሁለተኛው ደግሞ አመጋገባችንን በዳሽ ዳይት በመቀየር ይህ ማለት አብዛኛው ምግብ ከአትክልት ከፍራፍሬ የተሞላ እንዲሁም የስኳር መጠናቸው እጅግ አነስተኛ የሆኑ ምግቦችን ብቻ በመብላት ከመድኃኒት ባልተናነሰ መልኩ ስኳርን መከላከልና መቅረፍ ይቻላል።